ከ400 በላይ ሚሊሻና ፖሊስ ያለምንም ውጊያ ለፋኖ እጁን መስጠቱ ተነገረ። በጎንደር በተደረገው ተጋድሎ የዞኑ መዲናን ደብረ ታቦርን ጨምሮ ከ18 በላይ ወረዳዎች በፋኖ መያዛቸው ተገለጸ። ፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ መሆናቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ከባህር ዳር ከተማ በቅርብ ርቀት በምትገኘው ጭስ አባይ ከተማን ገቢ ማድረጉ ተገለጸ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። የአማራ አዲስ ሚዲያ ተከታታዮች እነዚህንና ሌሎቹን ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። የክልሉ ርዕሰ መዲና ከሆነችው ከባህር ዳር ከተማ በቅርብ ርቀት ሐሙሲት ላይ በተደረገ ከባድ ውጊያ አንድ ድሽቃ መሳሪያን ጨምሮ አንድ ፌሳር አይሱዚ ኦባማ ተሽከርካሪ ሙሉ የጦር መሳሪያ በፋኖ ቁጥጥር ስር የገባ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ከባህር ዳር ከተማ በቅርብ ርቀት የምትገኘው ጭስ አባይ ከተማን ገቢ ማድረጉን ገልጸዋል። እብናት፣ ደብረ ታቦር፣ አለምበር፣ ሐሙሲት፣ ጨጨሆ፣ መቄት በፋኖ ገቢ ተደርገዋል። ከትናንት የቀጠለው የጣና ግላውዲዮስ ክፍለ ጦር ካምበስ ሳሜ ከተማ ሲወጣ ተቆርጦ የተደባየው የጠላት ኃይል ሐሙሲት ከተማ ካለው ጠላት ከተቀላቀለ በኋላ ከሐሙሲት ከተማ በ2 ኪሎ ሜትር ወጣ ብሎ ቡራት ወይም ንፋስ ስር ከተባለ ቦታ ላይ ምሽግ ሲቆፍር የዋለው የጠላት ኃይል ክንዱ የማይዝለው የገብርዬ ቀኝ እጅ የሆነው ጣና ግላውዲዮስ ክፍለ ጦር ከቀኑ 11 ሰዓት እስከ ምሽቱ 12 ሰዓት ተኩል ለአስጨራሽ ውጊያ ምሽጉ ሲሰበር ጠላት እንደ ትናንቱ አስከሬኑንና ፓትሮሎችን እያንጠባጠበ ወደ ሐሙሲት ከተማ ቢገባም ፋኖ እንደ አራት ነብር እየተከተለ ብርቱ ክንዱን ሲያሳርፍበት አምሽቷል። ትናንት አመሻሹን በቀጠለው ትንቅንቅ ሐሙሲትን ጨምሮ ፋኖ በርካታ የዞን ከተሞችን በቁጥጥር ስር አስገብቷል። በአውደ ውጊያው አንድ ዲሽቃ፣ 115 ክላሽ፣ አንድ አይሱዚ የዲሽቃ ተተኳሽ እንዲሁም አንድ ፓትሮልና ኦባማ አይሱዚ ሲማረክ 8 ገቢ ተደርጓል። በጠላት ላይ በደረሰ ምት የሟች ቁጥርና ቁስለኛ ያልተለየ ሲሆን ጠላት ከባድ ኪሳራ ስለደረሰበት ወደ ባህር ዳር ጓዙን ጠቅልሎ መሄዱ ተሰምቷል። በተያያዘ ዜና በደቡብ ጎንደር ዞን በሰዴ ሙጃ ወረዳ ከ400 በላይ ሚሊሻና ፖሊስ ያለምንም ውጊያ ለፋኖ እጃቸውን መስጠታቸው ተገልጿል። በቋራ ግንባር እያገዛዙ ኃይል አይነክብ የሚል ሲተማመንበት የነበረው የኮንክሪት ምሽግ ተሰባብሮ በርካታ ወታደሮቹ ተገድለዋል። በተጋድሎውም እንደ ሬጅመንት አዛዡ ጨምሮ ከ23 በላይ የብልጽግና ወታደሮች ሙትና ቁስለኛ ሲደረጉ በርካታ ክላሽኮቭ መሳሪያዎችና ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። አገዛዙ ከጎንደር በሻውራ በኩልና በቋራ በደለጎ በኩል በሁለት አቅጣጫ በርካታ ተሽከርካሪ ሙሉ ሰራዊት አስገብቶ ያሰለፈ ቢሆንም የፋኖ አባላቱ የጠላትን ኃይል እርስ በርሱ እንዲዋጋ በማድረግ ጭምር በወሰዱት የቆረጣና የከበባ ማጥቃት ታላቅ ድል ማስመዝገባቸውን የጦሩ ግንባር ዘጋቢዎች ለማረጋገጥ ተችሏል። ይህ አብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ መሆናቸውን ገለጹ። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ መሆናቸው ተሰምቷል። የአማራ ብሔራዊ ንቅናቄ የአዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር ይህዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡም ገልጸዋል። የኢትዮጵያ ሕዝባዊ አብዮት ፓርቲ ኢሃፕ ትናንት ማክሰኞ የካቲት 3 2018 ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነ መረብ የተካሄደው መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢሃፓ ዋና ጸሐፊ ሚኒስትር ስላሴ ታምራት ናቸው። ሁለቱ የቀድሞው የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢሃፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢሃፓ በተጨማሪ የመላው የኢትዮጵያ አንድነት ድርጅት መኢአድ፣ አንድ የኢትዮጵያ ዲሞክራሲ ፓርቲና አማራ ጊዮናዊ ንቅናቄ አባል የሆኑበት ነው ተብሏል። ወደ ውጭ ዜና ስናልፍ የእስራኤል ወታደሮች በደቡብ ኬብሮን ኮረብታ የሚገኙ ነዋሪዎችን መውረራቸው ተገልጿል። በደረሰው ጥቃትም አንድ ፍልስጤማዊ ቆስሏል ነው የተባለው። በነዋሪዎች ላይ የእጅ ቦምብና አስለቃሽ ጭስ ተኩሰዋልም ተብሏል። ሁለት ነዋሪዎችም በእስራኤል ሰፋሪዎች ጥቃት ከደረሰባቸው በኋላ በእስራኤል ወታደሮች መያዛቸው ተገልጿል። በጥቅምት 2023 በጀመረው የእስራኤል ጋዛ ጦርነት ፍልስጤማውያን በዌስት ባንክ ዙሪያ በእስራኤል ወታደሮችና ሰፋሪዎች የተጠናከረ ጥቃት እንደገጠማቸው አልጀዚራ ነው የዘገበው። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።